ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ተመችቶኛል ስላላችሁ ሀኒ ነኝ። እንዴት ናችሁ? ሀኒ ዩቲዩብ ነኝ። ደህና ናችሁ? እንዴት ናችሁ? ያው እንግዲህ ላይክም ሰብስክራይብም እያደረጋችሁ አበረታቱኝ። ያው እንደምታዩት እቺ ይሄን ዩኒፎርም ድጋሚ ለበስኩት ከ3 ዓመት በኋላ ማለት ነው። እና ጋይስ ያው እንደምታውቁት ተመልሼ ወደ አረብ ሀገር መጥቻለሁ ማለት ነው። የምር በቃ አጠይቁኝ እንዴት እንደከፋኝ ማለት ነው። አንጀም ምን ልበላችሁ፣ ተመልሼ ስመጣ አጠይቁኝ ያለውን ስሜት በቃ የሆንኩትን። ምናልባት ሌላው እንደኔ ላይሆን ይችላል፣ አንዳንዱ ደስተኛ ሊሆን ይችላል። በተለይ ደግሞ እኔ ምንድነው ኢትዮጵያ ገብቼ የኔ ደግሞ ምንድነው በፊት 4 ዓመት ሰራው 4 ዓመት ከምናምን ሰርቼ ኢትዮጵያ ገባሁኝ። ኢትዮጵያ 3 ዓመት ተቀመጥኩኝ። ከዛ ደግሞ ጋይስ የህይወት እንዳልሆነች ዝርቅርቅርቅርቅ ስትልብኝ ተመልሼ መጣሁ ማለት ነው። እና ወይ የነበረኝ ስሜት ስመጣ በጣም ከባድ ነበር። በጣም በቃ እኔ እንጃ በጣም ከባድ። ምናልባት እንደኔ የሆናችሁ ልትኖሩም ትችላላችሁ፣ ላትኖሩም ትችላላችሁ። ግን የኔ አጠይቁኝ እንዴት እንደከበደ በቃ ግዴታ ሆኖብኝ ነው። በቃ ግዴታ ሲሆንባችሁ አንዳንዴ፣ ምክንያቱም ኢትዮጵያ ሄጄ ኑሮውን ለመድኩተኝ የኖርኩ ነው በራሴ ዓለም በራሴ ጎጆ ምናምን በቃ ያለ አይደለ ራሴን በራሴ እያዘዝኩ እየኖርኩ ነው ያለ። ከዛ ደግሞ አጋጣሚ በህይወታችሁ ደግሞ ግዴታ ሲሆንባችሁ ግዴታ ሲሆንብኝ መጣው ማለት ነው። ግዴታ ያው ሳላስበው የሆነ ነገር አጋጠመኝ። ምን እንዳትሉኝ እሺ፣ ምን እንዳትሉኝ ዝም በሉ። እና ከዛ በኋላ ጋይስ ተመልሼ መጣው ማለት ነው። ግን አጠይቁኝ ያለውን ስሜት በጣም ከባድ ነው በጣም። ምክንያቱም በቃ ረጅም ዓመት እኔ 4 ዓመት ብቻ አይደለም የሰራሁት። ከዛ በፊትም ቤሩት ሀገር ሰርቻለሁ። ልጅነቴ፣ እድሜ፣ በቃ ጉልበቴ፣ ሁሉ ነገር ነው የጨረሱት ጋይስ። ከዛ በኋላ ደግሞ ኢትዮጵያ ገብቼ ያልፍልኛል ወይ ደግሞ እንደፈለኩት እኔ እንደፈለኩት እኖራለሁ ብዬ ስገባ እኔ እንደፈለኩት ሳይሆን ህይወት ፈጣሪ እንደፈቀደው ነው ይባል እየኖርኩ ነበር። ህይወት በቃ ግልብጥብጥ ብላ ነበር እየኖርኩ የነበረው ማለት ነው። ብቻ ግን ተመስገን ያንን ሁሉ አለፍኩት። አንዳንድ ህይወት እንዴት ትፈትናችኋለች። ያሰብኩት ሳይሆን ያላሰብኩት ሆነብኝ ማለት ነው። 3 ዓመት ተቀመጥኩኝ። ከዛ ደግሞ አየሁት ለውጥ የለም ጋይስ። ተመልሼ መጣሁ። በጣም ግን ይከብዳል ጋይስ በጣም። አጠይቁኝ የመጣው ጊዜ አጠይቁኝ። በቃ እምባምባ ነው ያለኝ፣ እምባምባ ማለት ነው። ግድ ሆነብኝ መጣሁ። አሁን ደግሞ መጥቼ ጋይስ ግን እስካሁን ድረስ አልለመድኩት፣ እስካሁን ድረስ ማለት ነው። ግን ገና ነኝ። ገና ከመጣሁን 3 ወር እየጨረስኩ ነው። ግን በቃ እንደ አዲስ። ምክንያቱም አንዴ ከተሰበራችሁ ለፍታችሁ ሳይሳካላችሁ ቀርጣችሁ ከዛ ሁሉ እንደገና ደግሞ ዜሮ ሆናችሁ እንደገና ደግሞ ከዜሮ ስትጀምሩ በጣም ይከብዳል። የራሴ ምናልባት እንደኔ ያልሆናችሁ ልትኖሩ ትችላላችሁ። ከራሴ አንዳንዴ ብቻ በጣም ከባድ ነው። እየለፋችሁ ጊዜ ማባከን፣ እድሜ ይሄዳል። እንደዛ ነው የሆንኩት ጋይስ። እና አንዳንዴ ህይወት እንዲህ ናት ጋይስ። እኛ እንዳሰብነው ሳይሆን ፈጣሪ እንዳሰበው ነው የምንኖረው ማለት ነው። እኔ አስቤው አላቅም ነበር ድጋሚ ስደት በጭራሽ እመለሳለሁ ብዬ አላሰብኩም ነበር። የምር ጭራሽ በቃ ያኔ ሰርቼ የገቡ ከዚህ በኋላ ስደት ባይ ባይ በሀገሬ ነው የምኖረው ብዬ ነበር የገባሁት። ግን ከገባሁ በኋላ ደግሞ ኦይ አጠይቁኝ። ያው በቤታችሁ አንዳንድ ነገር ያጋጥሟቸዋል። አንዱን ስለው አንዱን አለፍኩት ስለው አንዱን አለፍኩት ስለው አንዱን መናገር ስላልፈለኩ ነው። እሺ ይቅርታ፣ መናገር ስላልፈለኩ ነው ጋይስ። እና ብዙ ነገሮችን አሳለፍኩኝ። ለፈው ሳይሆን ቀረ። መጨረሻ ተስፋ ስቆርጥ ስደት መርጬ ተመለስኩ ማለት ነው። እንደገና ህይወት ከዜሮ ማለት ነው ጋይስ። ህይወት ከዜሮ ግን ብቻ ዋናው ነገር ጤና ነው።
ጤና ስላለኝ ነው የተመለስኩትኝ። በዚህ በጣም ደስተኛ ነኝ፣ ጤናኛ ስለሆንኩኝ በቃ በዚህ በጣም ደስተኛ ነኝ። እና ብቻ እና ጋይስ ያው ህይወት አንዳንዴ እንደዚህ ናት። ካለፈው ስህተቴ ቆም ብዬ እንዳስብ አገሬ ሂጄ ደግሞ 3 ዓመት በመቀመጤ ብዙ ነገር ተምሬ ብዙ ነገር አይቼ ከዚህ በኋላ ጥንቃቄዎችን ለማድረግ በጣም ደስተኛ ነኝ። ግን ምክንያቱም ደስተኛ የሆንኩበት ምክንያት ምንድን ነው? ሀገር ላይ ሄጄ ኑሮውን አይቼ ለወደፊቱ ጥንቃቄ አደርጋለሁ ማለት ነው። እድሜ መመለስ አልችልም፣ ያባከንኳቸውን ጊዜዎችን መመለስ አልችልም። ግን ምንድን ነው ካለፈው ስህተቴ ግን እስተካከላለሁ፣ ካለፈው ስህተቴ ማለት ነው። እሱም ምንድን ነው በፊት አረብ ሀገር በነበርኩ ሰዓት ይሄ ልብስ ይሄ ብዙ ነገር በቃ ምን ልበላችሁ ያረኳቸው ካርጎዎች በሙሉ እስካሁን ድረስ 3 ዓመት ኢትዮጵያ ስቀመጥ በርሚሉን አልከፈትኩትም ነበር። ታኮ ጫማ ምናምን ቦርሳ በቃ ምን ልበላችሁ ማለት ነው። ምንም ልብሶች ምናምን በቃ መቼ የት ሂጄ ልልበሰው? የት ሂጄ ልልበሰው? የምሬን እኮ ነው። ልብስ ዝም ብላችሁ አትለብሱም እና ለምሳሌ የሆነ ቦታ ስትሄዱ ስራ ሲኖራችሁ ምናምን ልብሳችሁን እየቀያየራችሁ ተለብሱታላችሁ። እኔ ግን ብዙ ጊዜ ቤት ነበር የምውለው። ከዛ ገብቼ ነበር ደግሞ ስራም ሄድኩ አካባቢ ገብቼ ነበር ስራም። እዛ ስራ ደግሞ የምለብሳቸው ልብሶች አሉ እና እንደ አካባቢያችሁ ምናምን እየሆነ ነው የምትለብሱት ልብስ። አሁን እንደ አካባቢ የሚሆን ስራ ቦታ ስራ በነበረበት ቦታ ስሰራበት የነበረበት ቦታ ልክ እንደ ስራ ቦታው ነው የምለብሰው። እኔ የወሰድኩትኝ ምንም ታኮ አሁን ታኮ ምን ሊያደርግልኝ ነው የወሰድኩት? እኔ ራሱ በጣም ይገርመኛል ሳስበው። ታኮ እንዴት ልለብሰው? ታኮ ቦክስ ምናምን ኧረ በቃ ተወኝ። እሱ የለ አንድ ቀን ሳለብሰው ማለት ነው 3 ዓመት ሙሉ እንደተቀመጠ አለ እስካሁን ድረስ ማለት ነው። የምሬን እኮ ነው። እስካሁን ድረስ እንደተቀመጠ ነው። የገዛኋቸው ልብሶች ማለት ነው ልብሶችን የተወሰነውን ለሰው ሰጠውኝ፣ ሌላውን ደግሞ አስቀምጥኩት እና ያ ብር ግን ያኔ ሁሉ የገዛሁበትን ግን አስቀምጨው ቢሆን ኖሮ ሲቸግረኝ አውጥቼ ይጠቀመው ነበር። እና እንደዛ ነው ቤት ልሽጠው ስትሉ ደግሞ በቃ እንደ ሰልባጅ ነው። እኔ ልሸጠው ብዬ በጣም ነው ያረከሱብኝ። የገዛሁትን እንኳን አላወጣልኝም። ከዛ በኋላ መልሼ ተወኩታኝ ማለት ነው የምሬ። እና እንደዛን በቃ ይሄ እኮ ዝም ብሎ ልብስ ነው ምናምን ነው የሚሏችሁ። እና እንደዛ ስለሆነ ጋይስ በ200 በ300 ነበር ሲሉኝ የነበረው ማለት ነው። እኔ ግን የገዛሁትን እንኳን አላወጣልኝም። ከዛ በኋላ ትቼ እስካሁን ድረስ አለላችኋለሁ። እና ልብስ ምናምን ይሄን አልገዛም፣ እነዚህ ነገሮች ማለት ነው። ከእነዚህ ነገሮች በፍጹም እቆጠባለሁ። እና ይሄን ይመስል ነበር ጋይስ። ታኒቾ ነኝ ከዱባይ ከማዳም ኩሽና። አዎ ምን ታረጉታላችሁ ጋይስ? እንደዚህ ሆነን ብቻ ተመስገን ስለሆነ ነገር። ላይክ ሰብስክራይብ አድርጉኝ። እመጣለሁ እንደዚህ እየገባሁ እንበጣረቃለሁ። ሰብስክራይብ አድርጉኝ ግን አበረታቱኝ። እሺ አበረታቱኝ እንዴ! ምን ነው እንዴ? አበረታቱኝ። ባይ